እስልምና ግዴታ አድርጎ አንድ ወር አጥቦናል። አላወቅነውም እንጂ ብዙ ታክመናል። ይህ ሕክምና መቀጠል አለበት። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ወደ ግብፅ ነገሥታት፣ ወደ ተለያየ ዓለም ነገሥታት ደብዳቤ ልከዋል ስለሙ ብለው። ከላኩት ንጉሥ ውስጥ ሙቀውቆስ ይገኝበታል። የግብፁ ንጉሥ ላኩለት ስለም ብለው። ለመስለም አልፈለገም። ነቢይ መሆናቸውን ግን አውቋል። ሻም አካባቢ ልትወጣ መስሎኝ ነበር፣ ከአረቡ ምድር አልጠበቅኩህም አላቸው። ለሁሉም ስጦታ ብሎ 3 ነገር ላከላቸው። ይህን ዘገባ ኢብኑ ከሲር ወኢብኑ አሲር ሐታ ኢብኑ ልቀይም ፊ ዛዲል መዓድ ጠቅሰውታል። 3 ጊፍት ላከላቸው። ማርየተል ቅብጥያ አገቧት እሷ። ፈረስ ላከላቸው፣ ለጃሃድ ይሆናል አሉ። 3ኛ አንድ ሰው ላከላቸው፣ ዶክተር፣ ታዋቂ ስፔሻል ዶክተር። ይሄም ለሕክምና ይሆናል አላቸው። ነቢዩ ዶክተሩን አልፈልግም አሉት። ለምን? ታዋቂ እኮ ስፔሻሊስት ነኝ አላቸው። እኛ እኮ ህዝቦች ነን አሉት። ይህን የህይወት መርሃችሁ አድርጉ። እኛ እኮ ህዝቦች ነን፣ ሳይርበን አንበላም፣ ስንበላ ደግሞ ሳንጠግብ እናቆማለን። በሽታ ከየት ይመጣል? ግልጽ ነው። የነቢዩ ዓለይሂ ሰላቱ ወሰላም የህይወት ፍልስፍና ጀርመን ላይ ትልቅ ሆስፒታል አለ። ይችን የነቢዩን ንግግር ጽፈው ከስር ሚን ሙሐመድ ፕሮፌት ኦፍ ኢስላም ብለውት። እኛ ህዝቦች ነን፣ ሳይረበን አንበላም፣ ምሳ ደረሰ ተብሎ አይበላም። ለነቢዩ ፍልስፍና አስተምህሮት ስንበላ ሳንጠግብ እናቆማለን። በሽታ ከየት ይመጣል? ይሄ የሕክምና ሳይንስ አስኳል። በሽታዎች ሁሉ ከትርፍ አመጋገብ የሚመጡ ናቸው። ይገባል የሚቃጠል የለም በሽታ። ምግብ ለሰው ልጅ ወዳጁም ጠላቱ ነው። ከመጠንከው አቅም ነው፣ ካበዛኸው ጠላት